Okay, hi guys, how are you doing? In today's video, we are going to talk about conditional sentence. በዛሬ ቪዲዮችን ስለ ኮንዲሽናል ሴንተንስ አንድ እናያለን። በተለይ ዛሬ የምናየው ኮንዲሽናል ሴንተንስ ስለ ኮንዲሽናል ታይፕ 2 ይሆናል ማለት ነው። ኮንዲሽናል ታይፕ 2 ይሆናል። ኮንዲሽናሎች አራት ናቸው። ዜሮ ኮንዲሽናል የሚባል አለ፣ ኮንዲሽናል ታይፕ 1፣ ታይፕ 2 እና ታይፕ 3 የሚባሉ አሉ። እነዚህ በጣም ወሳኝ በእንግሊዝኛ በተለይ ለተማሪዎች በጣም ወሳኝ የሆነ ትምህርት ነው። ስለዚህ አብራችሁኝ ቆዩ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። በዛሬው ትምህርታችን የምናየው ስለ ኮንዲሽናል ታይፕ 2 ስለ ኮንዲሽናል ታይፕ እናያለን ማለት ነው። ባለፈው ቪዲዮችን ስለ ኮንዲሽናል ታይፕ 1 አሳይቻችኋለሁ። ዛሬ ደግሞ ስለ ኮንዲሽናል ታይፕ 2 እንዴት እንደሆነ አሳያችኋለሁ። ይሄ ኮንዲሽናል ታይፕ 2 ብዙ ጊዜ ብዙ አይነት ስሞች አሉ። ምን አይነት? ለምሳሌ አንላይክሊ ኮንዲሽን፣ አንላይክሊ ኮንዲሽን ይባላል። ኦር አንሪል ኮንዲሽን፣ አንሪል ኮንዲሽን ይባላል። ወይ ደግሞ አንትሩ ኮንዲሽን ይባላል። አንትሩ ኮንዲሽን ይባላል። ወይ ደግሞ ኢማጂነሪ ኮንዲሽን ይባላል። አንዳንድ ጊዜ ኢማጂነሪ ኮንዲሽን ይባላል። ወይ ደግሞ በሌላ ስሙ ጀስት ላይክ ድሪም ኮንዲሽን ይባላል ማለት ነው። ወይ ደግሞ ኢምፕሮባብል ኮንዲሽን እነዚህ ነገሮች ሁሉ የዚህ ኮንዲሽናል ስሞች ናቸው ማለት ነው። ከዚህ ስም ተነስተን አንላይክሊ ኮንዲሽን ኦር አንሪል ኮንዲሽን፣ አንትሩ ኮንዲሽን፣ ኢማጂነሪ ኮንዲሽን ኦር ድሪም ኮንዲሽን ኦር ኢምፕሮባብል ኮንዲሽን ከእነዚህ ስሞች ተነስተን ስለ ሚኒንጉ የምንለው ነገር አለ ማለት ነው። መጀመሪያ ስለ ኮንዲሽናል ስናወራ ኮንዲሽናል ሴንተንስ ማለት በኮንዲሽን ላይ የተመሰረተ ክሎዝ ወይ ደግሞ ኤቨንት ነው ማለት ነው። በኮንዲሽናል ማለት በኮንዲሽን ላይ የተመሰረተ በምክንያትና ውጤት ላይ የተመሰረተ ድርጊት ሲፈጸም ማለት ነው። ለምሳሌ እኔ ጫማ መግዛት ብፈልግ ይህን ጫማ ሻጩ ሊሸጥልኝ የሚችለው እኔ ገንዘብ ስከፍለው ነው፣ ዝም ብሎ አይደለም። ስለዚህ ጫማውን ለመውሰዴ ምክንያት የሚሆነው ገንዘብ መክፈሌ ነው። ስለዚህ ሻጩ ይህን ያክል ገንዘብ ከከፈልከኝ እሸጥልሃለሁ ይላል። አሁን እዚህ ጋር ምክንያት አለ ማለት ነው። ጫማውን ለመውሰድህ ቅድመ ሁኔታ አለ። ያ ቅድመ ሁኔታ ኮንዲሽን ይባላል፣ ወይ ደግሞ the cause of the action ነው። ስለዚህ ኮንዲሽናል ማለት ዝም ብሎ እንደዚህ አደርጋለሁ እንደዚህ ይሆናል ሳይሆን መጀመሪያ የሆነ ነገር እንደዚህ ከሆነ ቀጥሎ ሌላው ነገር ሊሆን ይችላል ወይ ደግሞ ይሆናል። ይሄ ኮንዲሽናል ማለት የሆነ ኮንዲሽን ላይ ተመስርቶ ለምሳሌ ና ዛሬ እንውጣ ምናምን ስትል አንድ ልጅ ለምሳሌ እናቴ ከፈቀደችልኝ ወይ ደግሞ አባቴ ከፈቀደልኝ አብረን ወጥተን እንወጣለን። ስለዚህ የልጁ ወጦ መጫወት በእናትና አባቱ ፈቃድ ላይ የተመሰረተ፣ ስለዚህ የሆነ ቅድመ ሁኔታ አለ ማለት ነው። ኮንዲሽናል ማለት የሆነ ቅድሚያ የሚቀመጥ ኮንዲሽን ኮዝ አለ ማለት ነው። ስለዚህ ያኛው ኮዝ ከሆነ ሁለተኛውም አብሮ ይሆናል ማለት ነው። ያ ኮንዲሽናል ሴንቴንስ ይባላል። በኮንዲሽናል ሴንቴንስ ውስጥ ሁለት ክሎዞች አሉ። ክሎዝ ማለት ሳብጀክት እና ቨርብ ያለው የቃላት ስብስብ ክሎዝ ይባላል። ክሎዝ it's a group of words that has subject and verb። ክሎዝ ሁለት አይነት ክሎዞች አሉ፣ ዲፔንደንት እና ኢንዲፔንደንት ክሎዝ የሚባሉ ሁለት አሉ፣ ዲፔንደንት እና ኢንዲፔንደንት። ስለዚህ ኮንዲሽናል ውስጥ ሁለት አይነት ክሎዞች አሉ። እነዚያ ሁለት ክሎዞች ምናቸው? ኢፍ ክሎዝ የመጀመሪያው ኢፍ ነው። ኢፍ ክሎዝ ይባላል። የመጀመሪያው ኢፍ ክሎዝ ይባላል። ኢፍ የድርጊቱን ኮዙን የያዘ ምክንያቱን የያዘ ቅድመ ሁኔታውን የያዘ ኢፍ ክሎዝ ወይ ደግሞ ኢፍ ዲፔንደንት ክሎዝ የምንለው አለ። ሁለተኛው ደግሞ ሜን ክሎዝ። ይሄ ሜን ክሎዝ ደግሞ ውጤቱን ዋናው የምንፈልገው ነገር፣ ለምሳሌ ጫማውን መግዛት ፈልጌያለሁ፣ ጫማውን መውሰድ። ስለዚህ ጫማውን መውሰድ ወይ ደግሞ ወጥቶ መጫወት ወይ ደግሞ በፈተና ማለፍ ውጤቱ ነው። ቅድመ ሁኔታው ደግሞ ለፈተናው ማንበብ፣ ቅድመ ሁኔታው ደግሞ ገንዘብ መክፈል፣ ቅድመ ሁኔታው ደግሞ እናትና አባት መፍቀድ። ያ ቅድመ ሁኔታው ነው
ያ ኢፍ ክሎዝ ይባላል። ኢፍ ይሄኛው ከሆነ እንደዚህ እናድርግ ኢፍ ነው ካለ አንድ ሰው ኢፍ ማለት የሆነ ቢሆን ይሄኛው ኢፍ ዚስ ሃፕንስ ዚስ ዊል ሃፕን ይሄኛው ከሆነ ያኛውም ይሆናል። ስለዚህ ይሄኛው ከሆነ የምንለው ምክንያቱ ነው ወይ ደግሞ ኢፍ ክሎዙ ነው። ከዛ ቀጥሎ ደግሞ ይሄኛው ይሆናል። ያ ደግሞ ሜን ክሎዝ ነው። ዛትስ ሜን ክሎዝ። ስለዚህ ኢፍ ክሎዝ እና ሜን ክሎዝ። ይሄ ኢፍ ክሎዝ ዲፔንደንት ክሎዝ ይባላል። ዲፔንደንት ክሎዝ ዲፔንደንት ክሎዝ ማለት ይሄ ጥገኛ ማለት ነው። ጥገኛ ዲፔንደንት ማለት ጥገኛ የሆነ የቃላት ስብስብ። ጥገኛ የተባለበት ምክንያት ሆነ ነው ራሱን ችሎ አንድ ሀሳብ ማስተላለፍ ስለማይችል። ይሄኛው ደግሞ ኢንዲፔንደንት ክሎዝ ይባላል። ኢንዲፔንደንት ይሄ ደግሞ ጥገኛ ያልሆነ ማለት ነው። ጥገኛ ያልሆነ ማለት ደግሞ ራሱን ችሎ መቆም የሚችል ራሱን ችሎ ሀሳብ ማስተላለፍ የሚችል ያ ጥገኛ ያልሆነ ኢንዲፔንደንት ክሎዝ ይባላል። ይሄኛው ኢፍ ክሎዙ የድርጊቱ ኮዝ ሲሆን ወይ ደግሞ ምክንያት ሲሆን ይሄኛው ሜን ክሎዝ ደግሞ የድርጊቱ ውጤት ነው። ውጤት ወይ ደግሞ ሪዛልት ነው ማለት የድርጊቱ ውጤት ነው። ይሄኛው ከሆነ ይሄኛው ይሆናል። ይሄኛው ካልሆነ ይሄኛው አይሆንም። ይሄኛው ከሆነ ምክንያቱ ከሆነ ውጤቱ ይሆናል። ምክንያቱ ካልሆነ ውጤቱም አይሆንም። ስለዚህ ኢፍ ክሎዝ አለ፣ ሜን ክሎዝ አለ። እነዚህን ሴንቴንስ ወይ ደግሞ አረፍተ ነገር ስንሰራ በእያንዳንዱ የኮንዲሽናል አይነት ታይፕ 1 ታይፕ 2 ታይፕ 3 ዜሮ ኮንዲሽን ላይ የምንጠቀማቸው የቃላት አይነት ወይ ደግሞ ቴንስ አይነቶች አሉ። ቨርብ ቴንስ የሚባሉ አሉ። በእነሱ ነው የምንለያቸው። በኮንዲሽናል ታይፕ 1 የሆነ ቨርብ ቴንስ እንጠቀማለን። ታይፕ 2 የሆነ ቨርብ ቴንስ እንጠቀማለን። ዜሮ ኮንዲሽናል የሆነ ታይፕ 3 ላይ ያለ። ይሄኛው ታይፕ 1 ከዚህም በፊት ሰርቻለሁ፣ ሌላ ቪዲዮ ሰርቼ ነበረ። አሁን ታይፕ 2 ላይ የምንጠቀመው በኢፍ ክሎዝ ላይ መጀመሪያ ኢፍ እንጠቀማለን። ኢፍ ከዛ ፕላስ ከዛ የአረፍተ ነገሩ ባለቤት ሰብጀክት አለ። ከዛ ፕላስ ቨርብ ቱ። ይሄ ቨርብ ቱ ማለት ሳብጀክት ፕላስ ቨርብ ቱ ማለት ይሄ ቨርብ ቱ ማለት ፓስት ፎርም ማለት ነው። ፓስት ፎርም ኦፍ ዘ ቨርብ ማለት ነው። ፓስት ፎርም ኦፍ ዘ ቨርብ ይሄ ሳብጀክት ፕላስ ቨርብ ቱ ይሄ ሲምፕል ፓስት ይባላል። ሲምፕል ፓስት ይሄ ሲምፕል ፓስት ቴንስ ይባላል። እዚህኛው ላይ ኢፍ ፕላስ ሲምፕል ፓስት ቴንስ እንጠቀምና ከዛ ሁለቱንም ክሎዞች ለመለየት መሀል ላይ ኮማ እንጠቀማለን። በኮማ እንለያቸዋለን። ከዛ እዚህኛው ላይ ደግሞ ምን ይኖረኛል? ሳብጀክት ፕላስ ውድ ፕላስ ቨርብ ዋን። ይሄ ቨርብ ዋን ማለት ደግሞ ፕሬዘንት ፎርም ኦፍ ዘ ቨርብ ማለት ቨርብ ዋን ሲባል ፕሬዘንት ፎርም ኦፍ ዘ ቤዝ ፎርም ኦፍ ዘ ቨርብ እሱ ቨርብ ዋን ይባላል። ስለዚህ በኢፍ ክሎዝ ኢፍ ፕላስ ሰብጀክት ፕላስ ቨርብ ቱ ፓስት ወይ ደግሞ ሲምፕል ፓስት ቴንስ፣ በሜን ክሎዝ ደግሞ ሰብጀክት ፕላስ ውድ ፕላስ ቨርብ ዋን እንጠቀማለን። ይሄ የኮንዲሽናል ታይፕ ቱ ፎርሙ ነው ማለት ነው። ይሄኛው ቦታ መቀየር ይችላል። ለምሳሌ እነዚህ ነገሮችን ቦታ መቀየር እንችላለን። እስኪ በአረፍተ ነገር ለምሳሌ ኢፍ መጀመሪያ ኢፍ ዩ ይሄ ሳብጀክት ነው። ቨርብ ቱ ስተዲድ ሃርድ ይሄ አድጀክቲቭ ነው፣ ችግር የለውም። ከዛ እዚህ ጋር መጠቀማለሁ ኮማ አድርጌ ከዛ ሳብጀክት ዩ ውድን ተጠቀም። ከዛ ቨርብ ዋን ዩ ውድ ፓስ ዘ ኤግዛም ስለዚህ ኢፍን ተጠቀም። ከዛ ሳብጀክት ኢፍ ዩ ከዛ ቨርብ ቱ ስተዲ ነበረ ስተዲድ ሃርድ ከዛ ሳብጀክት ዩ ከዛ ውድ ፓስ ዘ ኤግዛም። ፓስ የምትለው ቨርብ ዋን ናት። እቺ ፓስ ቨርብ ዋን ውድ እዚህ ጋር አለላችሁ። ከዛ ሳብጀክቱ እዚህ ጋር ሳብጀክት አለ። ከዛ ኢፍ እዚህ ጋር አለ፣ ሳብጀክት እዚህ ጋር አለ። ከዛ ቨርብ ቱ እዚህ ጋር ስተዲ ሃርድ የሚለው ቨርብ ቱ እንጠቀማለን ማለት ነው። ይሄ እዚህም ቦታ መቀየር እንችላለን። ለምሳሌ ይሄንን መጀመሪያ ሜን ክሎዝን ወዲህ በዚህ በኩል አምጥቼ you would pass the exam
ከዛ እችን ጨረስኩ። you will pass the exam። ከዛ የትኛውን ይሄኛውን ወስጄ ዘጋ። if you studied hard if you studied hard ቦታ በዚህ ጊዜ ኮማ አንጠቀምም። ይሄኛው ኢፍ ክሎዙ መጀመሪያ ላይ ሲመጣ መሀል ላይ ኮማ ነበረው፣ ግን ሜን ክሎዙ መጀመሪያ ላይ ሲመጣ ደግሞ ኮማ የለውም ማለት ነው። ሰው የዚህ ትርጉም ዋናው ችግሩ የዚህ ትርጉም ማወቅ ነው። ይሄ እዚህ ጋር ለምሳሌ ስተዲድ ሃርድ የሚለው ወይ ደግሞ ኢፍ ዩ ስተዲድ ሃርድ የሚለው በፓስት ቴንስ ነው የጻፍኩት። ዩ ውድ ፓስ የሚለው በፓስት ቴንስ ነው የጻፍኩት። ነገር ግን ሚኒንጉ ወይ ደግሞ ትርጉሙ አክሽኑ የሚደረገው ኢን ዘ ፕሬዘንት ወይ ደግሞ ኢን ዘ ፊውቸር ነው። ነገር ግን ምንድን ነው እዚህ ጋር እየተናገርን ያለ ነው? አንላይክሊ ኮንዲሽን ነው፣ የማይሆን ነገር ነው። አንተ ጠንክረህ ብታጠና ታልፍ ነበር፣ ነገር ግን ጠንክረህም አታጠናም፣ ስለዚህም አታልፍም። መቼ? ኢን ዘ ፕሬዘንት ወይ ደግሞ ኢን ዘ ፊውቸር። ለምሳሌ የሆነ ሰው መንገድ ላይ ያገኘ፣ እኔ ግን አንተን ብሆን አሜሪካ ነበር የሚሄደው። እኔ አንተ የሆነ አሜሪካ የሚሄድ ቻንስ ወይ ደግሞ እድል ያለውን ሰው ስናገኝ፣ እኔ አንተን ብሆን ግን አሜሪካ ነበር የሚሄደው ምናምን ትላለህ። አሁን እኔ አንተን ብሆን አሜሪካ ይሆናል፣ ነገር ግን አንድ ሰው ሌላ ሰው መሆን አይችልም። ይሄ ስለዛ ይሄ ምን አንላይክሊ፣ አንሪል፣ አንትሩ፣ ኢማጂነሪ፣ ድሪም እንደዚህ ነገር ነው። ሃይፖቴቲካል የሆነ ነገር ነው። ሃይፖቴቲካል ማለት ዝም ብሎ ሐሳባዊ በሐሳብ ድሪም ምኞትን ለመግለጽ በቃ ምኞትን የወደፊት በቃ አሁን ሎተሪ ቢደርሰኝ እኮ መኪና ገዛ ነበር። ሎተሪ ቢደርሰኝ መኪና ገዛለሁ። ነገር ግን ምን ማለት ሎተሪ የመቁረጥም ሐሳብ የለንም፣ መኪናውም አይደርሰንም። ስለዚህ ምኞት ነው ይሄኛው ኮንዲሽናል ታይፕቱ መመኘት ነው። በቃ ዝም ብለን በሐሳባችን የምንጠምረ በቃ እኔ እኮ እንደዚህ ምናምን ነገር ሚስት ቢኖረኝ ኖሮ በቃ ልጆች ወልድ ነበረ፣ ግን አሁን ሚስት የለኝም ልጆችም የለኝም እንደማለት አይደለም። ወይ ደግሞ ብር እንደዚህ አይነት ብር ቢኖረኝ ቤት ገነባ ነበር። እኔ አንተን ብሆን አሜሪካ ነበረ የሚሄደው ምናምን ነገር። አንተንም መሆን አይችልም፣ አሜሪካ የሚሄድ አይችልም። እኔ ወፍ ብሆን በቃ ከዚህ ተነስቼ በረሬ እዛ ነበረ ወለው። እኔ ወፍ ብሆን ኖሮ እኔ አይ ካን ኖት ቢ በርድ። ሰው እዚህ ጋር ለምሳሌ ኢፍ I were a bird, comma, I would fly. If I were a bird, እኔ ወፍ ብሆን ኖሮ እኔ ወፍ ብሆን እበር ነበረ። ነገር ግን እኔ ወፍ አይደለሁም፣ ስለዚህ አልበርም። ሐሳቡ ስለ ፕሬዘንት ነው እያወራው። ስንጽፍ ጽሁፉ በፓስት ቴንስ ነው የምንጽፈው፣ በፓስት ፎርም እንጽፋለን። ነገር ግን ለምንድን ነው በፓስት የምንጽፈው? የማይሆን ነገር መሆኑን፣ የማይደረግ መሆኑን፣ የማይከሰት መሆኑን፣ ድሪም መሆኑን፣ አንላይክሊ ኢምፕሮባብል መሆኑን ወይ ደግሞ ኢማጂን ማድረጋችን ነው። ስለዚህ እኔ አንተ ብሆን በቃ እንደዚህ አደርጋለሁ። እኔ አንተን ብሆን እኔ አንተን አልሆንም። እኔ ወፍ ብሆን ኢፍ አይ ዌር በርድ፣ እኔ ወፍ ብሆን እንደዚህ ይበራለሁ። እኔ ወፍ መሆን አልችልም። ኢፍ ዩ ስቴዲድ ሃርደር ዩ ውድ ፓስ፣ ጠንክረህ ብታጠና ቢሆን ታልፋለህ። ስለዚህ ሚኒንጉ ግን አንተ ጠንክረህ አታጠናም፣ በቃ ስለዚህ ትወድቃለህ እያልን እየነገርነው ነው ያን ነገር። ስለዚህ ይሄ ኮንዲሽናል ታይፕ ቱ የሚል ምኞት፣ ሐሳብ፣ የማይደረግ ሊሆን የማይችል ነገሮችን ለመግለጽ ነው። ስለዚህ እስኪ እናንተ ደግሞ ኮንዲሽናል ታይፕ 3 ፎርሙን ራይት ዘ ፎርም ኦፍ ኮንዲሽናል ታይፕ 3 የዚህን ኮንዲሽናል ታይፕ 3 ጻፉልኝ እና በሚቀጥለው ቪዲዮ እንድሰራላችሁ ከፈለጋችሁ ቪዲዮ ስራልን በሉኝ። ለዛሬ እዚህ ላይ ያበቃል ማለት ነው።